አይ ሰላም እንዴት ናችሁ? ዛሬ ደግሞ ያጋጠመን 32 ኢንች ሚዊ ነበር እና ባክላይት ነበር ችግሩ። እንደዚህ በምናበራበት ጊዜ ጭላንጭል ምስል ይታየናል ማለት ነው። ጭላንጭል ምስል ማለት የውስጡ ማብራቶች በሚቃጠሉበት ጊዜ ስክሪኑ ይነሳል፣ ግን ማብራት ስናበራበት ብቻ ነው የሚታየው ማለት ነው። በመቀጠል ቦርዱን ከቨር እንፈታና ከቨሩ ላይ እንሰካበታል። አውትፑቱ ይሰራል አይሰራም የሚለው ማለት ነው። አውትፑቱን በሜትርም ቼክ በምናደርግበት ጊዜ እንደዚህ ይሰራል ማለት ነው። ችግር የነበረበት ባክላይት ነው። ባክላይት ደግሞ ላይፍ ታይም ይባላል። ሰዓት አለው። ሰዓት አለው ምን ያህል ሰዓት እንደሚበራ ብዙ ሰዓት በሚበራበት ጊዜ ቶሎ ይቃጥላል ማለት ነው። በመቀጠል ከቨራችንን እናነሳለን። በጥንቃቄ ካነሳን በኋላ ስክሪናችን ነው የምናነሳው ማለት ነው። ላይፍ ታይም ማለት ባክላይት ሰዓት አለው ምን ያህል ሰዓት እንደሚሰራ። እንደ መኪና መለዋወጫ ይሄኛውም ይቃጠላል ማለት ረጅም ሰዓት ቀኑን ሙሉ የሚከፈት ከሆነ ባክላይት ማንኛውም ቲቪ ይቃጠላል ማለት ነው። አሁን እንደምታዩት ከቨር ግላሳችንን አንስተነዋል። በመቀጠል ስክሪን እናነሳለን። ቀጣይ ግላስ የሚባል ወረቀት አለው። ወረቀቶቹን ካነሳን በኋላ እነዚህ ናቸው ባክላይቶቹ። የ32 ሲሆን ስድስት አይን ሆነው ለመስመር ቼክ በምናደርግበት ጊዜ አንደኛው መስመር ሙሉ ማብራት ይበራል ማለት ነው። አንደኛው መስመር ግን ሙሉ አይደለም ይበራል፣ በከፊል ነው። ሁለተኛውን ቼክ ማድረጋት ተቃጥላለች። አንዷ ብቻ ናት የምትበራው። አንዷ ከተቃጠለች ሙሉ አያበራም ማለት እንደ ባትሪ ድንጋይ ነው የሚደረደሩት። አሁን ሁለተኛ ድርድር ላይ ያለችው አትበራም። ስለዚህ እነዚህ ባክላይት ሰዓት ስላላቸው ሙሉ ባክላይት በኦሪጂናል እንቀይርላቸዋለን። አሁን ቀየረንላቸው ነው ማለት ነው። ቼክ በምናደርግበት ጊዜ ሙሉ ማብራት ይበራል። እንደምታዩት በኦሪጂናል ባክላይት ቀይረን ነው። ማንኛውም ኤሌክትሮኒክስ ጥገና ከፈለጉ እኛ ጋር ይደውሉ፣ መተን ቤቶ ድረስ እንጠግናለን። ጂፓስ፣ ቴሌቪዥን፣ ሪሲቨር፣ ዲሽ ማንኛውም ኤሌክትሮኒክስ ከፈለጉ ይደውልን። መለዋወጫ መግዛት የምትፈልጉ ከሆነ ይደውልን፣ እንገዛታለን። የተበላሸ ቲቪም የተሰበረም ቲቪ ካሉት እንገዛለን። አቤል ኤሌክትሮኒክስ ቤቶ ድረስ መተን እንጠግንሎታለን ከጋራንቲ ጋር። በመቀጠል ስክሪናችንን በጥንቃቄ እናስቀምጣለን። ግላሳችን እንገጥማለን ማለት ነው። ቼክ በምናደርግበት ጊዜ ጽድት ያለ ስራ ሰርተንላቸዋል። እንደምታዩት ፋፈሽ ብላለች ማለት ነው። የምትፈልጉት አስተያየት ማማከር የምትፈልጉ ከሆነ ይደውሉልን። አቤል ኤሌክትሮኒክስ አሁን እንደምታዩት ጽድት ያለ መጥቶልናል ማለት ነው። ቤቶ ድረስ መተን እንጠግንሎታለን። አቤል ኤሌክትሮኒክስ ስለመረጡ እናመሰግናለን።